ሰላም እንዴት ናችሁ? ዛሬ የምንገኘው በኢተርናል ሄልዝ ኤንድ ቢዩቲ ኦርጋኒክ ፋርማሲ ውስጥ ነው። እንግዲህ ኢተርናል ሄልዝ ኤንድ ቢዩቲ ከዚህ በፊት የምናውቀው በካናዳ፣ በአውስትራሊያ፣ በዩኬ እና በዩኤስኤ ላይ ነበር። አሁን ደግሞ እዚህ ኢትዮጵያ ውስጥ በጣፉ ሲዲ በዶክተር ጫልቱ አማካኝነት ተገኝቷል ማለት ነው። እንግዲህ ኢተርናል ሄልዝ ኤንድ ቢዩቲ በጣም ብዙ ፕሮዳክቶችን ይይዛል። ለምሳሌ ለዲያቤቲክ ፔሸንቶች፣ ለሃይፐርቴንሽን፣ ለኮሌስትሮል እና ለአስማ ከዛም ባለፈ ደግሞ ቫይታሚኖች፣ ሰፕሊመንቶች እንደ ቫይታሚን ኢ፣ ሲ፣ ዲ፣ ዚንክ የመሳሰሉ በጣም ብዙ ሰፕሊመንቶች አሉ። እንዲሁም ደግሞ እንደ ፌስ ሶፕ፣ ፌስ ክሬም፣ ሻምፖ፣ ኮንዲሽነር፣ ሄር ፉድ፣ ፕሪቬንት ሄር ሉዝ በጣም ብዙ ፕሮዳክቶች አሉ በኢተርናል ሄልዝ ኤንድ ቢዩቲ ኦርጋኒክ ፋርማሲ ውስጥ። ነገር ግን እኔ ዛሬ በዋናነት ለእናንተ ላሳይ የፈለግኩት 100% ኦርጋኒክ የሆነውን ሰንስክሪን ነው። ይህ የምትመለከቱት ሰንስክሪን 100% ኦርጋኒክ የሆነ ሰንስክሪን ነው። ያ ማለት በውስጡ ያለው እንደ ቫይታሚን ኢ፣ ሲ፣ ዲ እና ዚንክ ነው። እነዚህ ንጥረ ነገሮች መኖራቸው ደግሞ ምንድነው አንቲ ኢንፍላማቶሪ ቆዳችን እንዳይቆጣ ያደርግልናል ማለት ነው። ያም ማለት ፊታቸው ብጉር ላለባቸው፣ ማዲያት እንዲሁም ደግሞ ለነፍሰ ጡሮች እና ለህፃናት ጭምር ተመራጭ እንዲሆን ያደርገዋል ማለት ነው። ምክንያቱም በውስጡ ያሉት ምንም አይነት ኬሚካል ስለሌለውና ንጥረ ነገሮች ብቻ ስለሆኑ ያሉት ማለት ነው። ሌላው ደግሞ ምንድነው በውስጡ ይሄ ሰንስክሪን ዩቪኤ እና ዩቪቢ የሚባሉ ሁለት አይነት የጨረር አይነቶች አሉ። ዩቪኤ የምንለው ምንድነው ያለ እድሜ የሚመጣ ማርጀትን የሚያመጣ ሲሆን ዩቪቢ ደግሞ ብግነት፣ ማቃጠል፣ መጥቆር እንዲኖር የሚያደርግ ነው። ይህ ሰንስክሪን ብሮድ ስፔክትረም በመሆኑ ሁለቱም እንዳይኖሩ ያደርጋቸዋል ማለት ነው። ሌላው ደግሞ ምንድነው ኤስፒኤፍ ወይም ደግሞ ሰን ፕሮቴክሽን ፋክተር የምንለው አለ። ይህ እንደምትመለከቱት 60 ፕላስ ይላል። 60 ፕላስ ማለት ምን ማለት ነው? ሰን ፕሮቴክሽን ፋክተር የምንለው አሁን ለምሳሌ 50 ፕላስ የሆኑ ሰንስክሪኖች 98% ፀሐይ የመከላከል አቅም አለው ማለት ነው። ይህ ደግሞ እንደምትመለከቱት 60 ፕላስ ነው። ስለዚህ ከ98% በላይ ፀሐይን የመከላከል አቅም አለው ማለት ነው። ስለዚህ በፀሐይ ምክንያት የሚመጣ ያለ አግባብ የሆነ የቆዳ ጥቁረትን ይከላከልልናል ማለት ነው። ኦርጋኒክ መሆኑና ደግሞ ምንም አይነት ኬሚካል አለመኖሩ የበለጠ ተመራጭ እንዲሆን ያደርገዋል ማለት ነው። ስለዚህ ይህንን ፕሮዳክት ማግኘት ከፈለጋችሁ በ0960608111 ላይ ወይም ደግሞ በጣፉ ሲሲ በሚገኙ ማግኘት ትችላላችሁ። እናመሰግናለን።